ሰላም ጤና ይስጥልኝ። ከፍተኛ የሆነ የሰውነት ውፍረትን ወይም ኦቤሲቲን ለመቀነስ ይህን የአመጋገብ ስርዓት ይከተሉ። ይህን የአመጋገብ ስርዓት ትራፊክ ላይት ዳይት እንለዋለን። እንመልከተው። የመጀመሪያው ግሪን ላይት ዳይት። ግሪን ላይት ፉድ የሚባሉት ከፍተኛ የፋይበር መጠን፣ የኒውትሪየንት ቫልዩ ያላቸው ዝቅተኛ ካሎሪ እና ፋት ወይም የቅባት መጠን ያላቸው ምግቦች ናቸው። በዚህ ውስጥ ፍሩት፣ አትክልትና ፍራፍሬዎች ይገኙበታል። እነዚህን አዘውትሮ ሁልጊዜ በመመገብ። ሁለተኛ የሎ ላይት ዳይት። በዚህ ውስጥ ከፍተኛ የሆነ የካሎሪ እና የስብ መጠን ያላቸው ምግቦች፣ ኒውትሪየንት ቫልያቸው ከፍተኛ የሆኑ ምግቦች ናቸው። እነዚህም ወተት፣ የወተት ውጤቶች፣ ቀይ ስጋ፣ ጥራጥሬ ምግቦች ይገኙበታል። እነዚህን አልፎ አልፎ በመመገብ። ሶስተኛ ሬድ ላይት ፉድ። ሬድ ላይት ፉድ ከፍተኛ የሆነ የስኳር መጠን፣ የካሎሪ መጠን፣ የስብ መጠን ያላቸው ምግቦች ናቸው። እነዚህም እንደ ጮማ ስጋ፣ ስኳራማ ምግቦች፣ ስኳራማ ጣፋጭ መጠጦች፣ የተጠበሱ ምግቦች ይገኙበታል። እነዚህ ምግቦች ፈጽሞ በማስወገድ በተለይም በህፃናት ላይ አልፎ አልፎ ሲያስቸግሩ በመመገብ። በተጨማሪም ይህን አመጋገብ ስርዓት በመከተል እና ፊዚካል አክቲቪቲ ወይም የሰውነት አካላዊ እንቅስቃሴ በማድረግ የሰውነት ክብደትን መቀነስ ይቻላል።